ይመስገን ደህና ነኝ ብያላችሁበት ሰላማችሁ በጽድት ተረፍ ይበል። እንዴት ናችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? ቤተሰብ ሁሉ ሰላም? ከኔ እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም፣ ሁሉ መልካም ነው ብያላችሁበት ሰላማችሁ በጽድት ተረፍ ይበልልኝ። ደህና እንደሆናችሁ ተስፋ አደርጋለሁ። እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ በቪዲዮ መጥቻለሁ። በቪዲዮ የመጣሁበትም አዲስ ነገር ስላለ ደስ ብሎኛል። ደስ ይበላችሁ ለማለት ነው ቤተሰቦቼ። አዲስ ነገር ስላለ እኔም የመጣሁት ለመጀመሪያ ስለ ሁሉም ነገር እግዚአብሔር አምላክ ይመስገን። ከመጀመሪያ እስከዚህ ድረስ በእኔ ኃይል ሳይሆን በእግዚአብሔር ፍቃድ ነው እዚህ የደረስኩት። እግዚአብሔር ይመስገን ስለ ሁሉም ነገር እና አዲስ ነገር አለ። በአዲስ ነገር ነው የመጣሁት። እንዲሁም በቪዲዮ እሱም የመጣሁት ለምስጋና ነው። እግዚአብሔር ይመስገን መጀመሪያ። እንዲሁም ሲቀጥል አውራ ወንድሜ በጣም አመሰግናለሁ። አውራዬ በጣም አመሰግነው። ያ አድሰንስ መጥቶልኛል። ሁሉም ነገር አልቋል። እግዚአብሔር ይመስገን። ሁሉም ነገር አውራ ጨርሶ አስረክቦኛል ነው። በጣም ነው የማመሰግነው አውራዬ። እግዚአብሔር እድሜ ጤና ይስጥልኝ። እግዚአብሔር ያክብርልኝ። ቃል የለኝም። በጣም ነው የማመሰግነው። እውነት ቃል የለኝም። በጣም አመሰግናለሁ። ያ ደስ ይላል። የእውነት ደስ ይላል። የለፋችሁበት ሲሳካ፣ የለፋችሁበት ነገር ሲስተካከል ደስ ይላል። ሆነም ማለት ከፈለኝም አልከፈለኝም የወደፊቱን የቀጣዩን እግዚአብሔር አምላክ ያውቃል። ግን እስካሁን ድረስ ከመጀመሪያ ጀምሮ እግዚአብሔር ይመስገን ማለት ስለ ሁሉም ነገር ሰዓት ቶሎ ነበር የሞላሁት። ብቻ በቃ ሁሉም ነገር እንዲሁም መሆንም የተቀበለኝ 24 ሰዓት ባልሞላ ውስጥ ነው። አድሰንሴም ቶሎ ነው የመጣው። እኔ ያ ማለት ቅርብ ጊዜ ነው። ሁሉም ነገር በቅርብ ጊዜ ነው ያለቀውና እግዚአብሔር ይመስገን ስለ ሁሉም ነገር። በመቀጠል አውራዬ ወንድሜ በጣም የማመሰግነው፣ በጣም የማከብርህ። ትለያለህ፣ የምር ትለያለህ፣ በጣም ትለያለህ ነው የምለው። እያንዳንዱ የምታደርጋቸው ነገሮች፣ የምትሰራቸው እያንዳንዱ የምትለቃቸው ቪዲዮዎች እንኳን እኛን ለማገዝ ነው እና ትለያለህ አውራ። እድሜ ጤና ይስጥልኝ፣ ኑርልን ነው የምለው። እግዚአብሔር ሺህ ዓመት ያኑርህ። ያ ቤተሰብ ደስ ብሎኛል። እናንተም ደስ ይበላችሁ አይደል? ደስ ይበላችሁ ነው የምለው። ለዚህ ያብቃችሁ። ምን ያልሆናችሁ ለዚህ ያብቃችሁ። ሰዓት ያልሞላችሁ ሰዓታችሁን ሞልታችሁ ለዚህ ያብቃችሁ። ጸሎቴ ነው። አይቀርም ደግሞ ትሆናላችሁ። ዋናው ካሰብንበት እግዚአብሔር ያደርሰናል። እኛ ካሰብን የማንደርስበት ምክንያት የለው። እግዚአብሔር ይመስገን እና ዛሬ የመጣሁት በዚህ ነው። ደስ አይልም ቤተሰብ? ደስ ይላል። እንዴት ደስ ይላል! በጣም ደስ ይላል። እኔ ደስ ብሎኛል። ደስ ይበላችሁ። እንዲሁም ነፂ አድሰንስሽ አልመጣም ምን ላይ ደረሰ እያላችሁ ስትጠይቁኝ የነበራችሁ ቤተሰቦቼ አልቋል፣ መጥቷል። እግዚአብሔር ይመስገን። የጠየቃችሁኝ በጣም አመሰግናለሁ። የት ደረሰ ያላችሁኝ በጣም አመሰግናለሁ። እንደ ቻንስ እንደ እድል ቶሎ ነው የመጣልኝ። 4 ወር ከዛ በላይ የሚቆይም አለ አይደል? እንደዛ ነገር አለ። እኔ ግን እግዚአብሔር ይመስገን በአጭር ጊዜ መጥቶልኛል። ቪዲዮ ራሱን ለመስራት ስላልተመቸኝ ነው
ዘግይት ዘግቻለሁ ማለት ነው ቪዲዮ ለመስራት ስላልተመቸኝ፣ ያ ግዴታ የምስጋና ቪዲዮ መስራት ስላለብኝ አልመች ብሎኝ ነበር። አሁን ራሱ ማታ ነው የኔ ቪዲዮ ስቀርጽ፣ በጣም ሰዓት ሄዷል፣ መሽቷል እና ምንም ማድረግ አይቻልም። ድምፄን ቀስ ብዬ ነው የማወራው። ለድምፄ በጣም ይቅርታ እሺ ቤተሰብ። ሰው ስለተኛ ለዛ ነው ያለመረበሽ ነው ያለመረበሽ ብዬ ነው። እሺ የኔ ውዶች እናንተንም አመሰግናለሁ። ሁላችሁንም ከጎን የሆናችሁ ከመጀመሪያው እስካሁን ድረስ አብራችሁኝ ያላችሁ ቤተሰቦቼ አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። ለዚህ ያብቃችሁ፣ ለዚህ ያብቃችሁ። እናንተንም ቶሎ ቶሎ አወራሁኝ አይደል? እኔ ቶሎ ቶሎ ሳወራ በጣም ጭንቅ ነው የሚለኝ። ያ ቪዲዮ ስለሆነ ግድ ነው ቶሎ ቶሎ ማውራት ብቻ ይሆን። እውነት ለመናገር እንደዚህ መስራት ትንሽ እንትን ይላል፣ ያ ይጨንቃል። ቀስ በቀስ ይለመዳል። ዩቲዩበር አይደል ከዚህ በኋላ ተብሏል እና እንለምዳለን። እስከ መቼ ከካሜራ ጀርባ አይሆን፣ የማይሆን ነው። መጋፈጥ መቻል አለብን ሁሉንም ነገር። ለማንኛውም የምስጋናውን ነገር ረሳሁት መሰለኝ። የመጣሁበትን ዓላማ እንዳረሰው አውራ ወንድሜን አመስግኑልኝ ነው የምለው። ቤተሰቦቼ አውራዬን አመስግኑልኝ። ብዙዎቻችሁ ታውቁታላችሁ የኔ ቤተሰቦች፣ ብዙዎቻችሁ አውራን ታውቁታላችሁ እና አመስግኑልኝ። በኮሜንት ምስጋናችሁን አስቀምጡ ነው የምልህ። የኔ ደስታ ደስታ ይሆን፣ ደስታችሁ የሆነ እሺ ቤተሰብ እና ይህንን ይመስላል ዛሬ የመጣሁበት። ቤተሰብ ካጠፋ ይቅርታ፣ በተሳሳኩትና ወይም ባጎደልኩት የፊቱን ኋላ የኋላውን ፊት አድርጌ ከተናገርኩ በጣም ይቅርታ አድርጉልኝ። እንደ ጀማሪ ሁሉም ነገር ግራ ያጋባል ቤተሰብ እና ይህን ነው የምለው የኔ ውዶች። አውራዬ ወንድሜ በድጋሚ ከልብ አመሰግናለሁ፣ በጣም አመሰግናለሁ። ኑርልኝ። ሁላችሁም ወዳችኋለሁ፣ አከብራችኋለሁ። ይህን ቪዲዮ ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ አበረታቱ። ሁሉም ነገር አልቋል። ከዚህ በኋላ እይታ ኖሮኝ አሪፍ ነገር ኖሮኝ ዶላር የምንቆጥር ያድርገን። ደግሞ ቀጣይ ሰዓቱን ሞልተን አፕላይ አድርገን ከአፕላይ ደግሞ አድሰንስ ላይ ደርሰናል። ቀጣይ የሚቀረ ምንድነው ቤተሰብ? ዶላር መቁጠር። እሱ የሚሆነው ደግሞ እናንተ ስታበረታቱኝ ነው። ላይክ ሼር ስታደርጉ ቪዲዮ እስከ መጨረሻው ስታዩ፣ እሱ ደግሞ ቀጣይ ይሆናል። ካልሆነ ግን የለም። ስለዚህ ነፂ ዶላር ይዛ መምጣት አለባት የምትሉ ላይክ ሰብስክራይብ ያደርጋችሁ ቪዲዮውን እስከ መጨረሻ በማየት ቤተሰብ ይሁኑ።